የምንወዳት የምናከብራት አርቲስት ቬሮኒካ አዳነ ነገር ሁሉ ጠሞብኛል፣ ተሰባበርኩ፣ ይበቃኛል፣ ልቤ ሁሉ ደነደነ።
የእመቤታችን ፍቅር በልቡ ያለበት እልል ብሎ እመቤታችንን ያመሰግናል። እመቤታችን እናታችን አማላጃችን ዳቸው አሳይዋት ማርያም ወዳታለን ድንግል ማርያም እኛ እመቤታችን ቅድስት ድንግል ማርያምን አምላክ ብለናል ወይ? ምንድነው ያልነው? አማላጃችን ቤዛዊተ ሁሉ ዓለም ፈጥኖ ደራሽ የልባችንን የምትሰማ ጓዳችንን በአማላጅነቷ የምታስሞላ የበላይ ሰብ እመቤት የዚህ ሁሉ ኦርቶዶክሳውያን እናት እመቤታችን የጸጋ የአክብሮት ስግደት ይገባታልና ዝቅ ብላችሁ ለእመቤታችን የጸጋ ስግደት ስገዱ። እመቤታችንን እናመሰግናለን። አምላካችን ቅድስት ሥላሴን እናመልካለን። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ወደ ስጦታ እዚሁ እንደቆማችሁ እንዳትወጡ። በጸሎት የተከፈተ ማዕዶት የሚታወቀው በጸሎት ተጀምሮ በጸሎት ነው የሚዘጋው። እንዳትወጡ። እንወዳት የምናከብራት አርቲስት ቬሮኒካ አዳነ 800 ሺህ ብር ሰጣለው ብላለች። በጣም ይደንቃል። አመስግኑልን ልብላችሁ። እግዚአብሔር ይመስገን። የጥበብ ሰዎች ወደ እግዚአብሔር ቤት መጥተው እንዲህ ለምስጋና ሲተባበሩ እጅግ በክርስቶስ ክርስቲያን በሁሉ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች ባለሟሎች እንደምን ዋላችሁ? እንደምን ቆያችሁ? አሜን። የሁላችን አባት አምላክ እግዚአብሔር ስለማይነገረው ስጦታው ዛሬም ዘወትርም የከበረና የተመሰገነ ይሁን። እዚህ በፊታችሁ የቆምኩት የቀበና መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የመካነ ሕይወት ሰንበት ትምህርት ቤት ያቀደው ፕሮጀክት አለ። ይሄ ፕሮጀክት የኦርቶዶክሳውያን ፕሮጀክት ነው። የእያንዳንዳችን የተዋሕዶ ልጆች ፕሮጀክት ነው። በጋራ ሆነን ብናሳካው ለቤተ ክርስቲያን የሚበጅ እና የሚጠቅም ጉዳይ ስለሆነ እንደ ቤተ ክርስቲያን ይህን ነገር ማሳካት አለብን ብለን ፕሮጀክት ቀርጸን ተነስተናል። ማን ነው የሚያሳካው? እግዚአብሔር ረዳናል። እኛም ባሪያዎቹ ደግሞ ተነስተን ምን እናደርጋለን? እንሰራለን። እንድንሰራ እግዚአብሔር ይርዳል። ይህ ፕሮጀክት የተወሰኑትን ጉዳዮች ብቻ ላንሳላችሁ። ሁሉ ነገር አይነገርም አይደለም፣ ይነገራል አይነገርም። ቢያንስ ግን በእኛ ደረጃ ሊነገሩ የሚችሉ የፕሮጀክቱን አካላት የተወሰኑትን ላንሳ። የመጀመሪያው የአብነት ትምህርት ቤት ነው። የአብነት ትምህርት ቤት በየሰንበት ትምህርት ቤቱ በእያንዳንዱ ደብር ላይ መሰጠቱ በጣም የሚደንቅ ጉዳይ አይደለም፣ የቤተ ክርስቲያን ጉዳይ ስለሆነ ማለት ነው። ይህን ፕሮጀክት ግን ምንድን ነው የሚያስደንቀው ጉዳይ ከተባለ እዚህ ያለነው አዲስ አበባ ውስጥ የምንኖረን እያንዳንዳችን ማለት ነው እና አዲስ አበባ ውስጥ አንድ የማስመስከሪያ የአብነት ትምህርት ቤት አለ፣ ታይካ ነገሥት። ከዛ ውጪ በማስመስከሪያ ደረጃ የሚሰጥ የለም። የትርጓሜ ትምህርት ቤት በተወሰኑ በሁለቱ ዩኒቨርሲቲዎች ውስጥ ይሰጣል። አሁን አንዳንድ እየመጡ ያሉ አሉ። አሁን ይህ ሰንበት ትምህርት ቤት ግን ያሰበው ከፊደል ጀምሮ እስከ ትርጓሜ ድረስ በማስመስከሪያ ደረጃ የቅዱስ ሲኖዶስ ፈቃድ የሚጠይቅ ነው። ስለዚህ መምህራንን እያዘጋጀን ነው። ይህ ፕሮጀክት ሲጠናቀቅ
የቅኔ መምህራን፣ የድጓ መምህራን፣ የትርጓሜ መምህራን እዚሁ አዲስ አበባ ውስጥ የሚፈሩ ይሆናል። እያንዳንዳችን እንማራለን፣ ልጆቻችን ይማሩበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሃይማኖቷን፣ ዶግማዋን፣ ቀኖናዋን የሚያውቁ ከዛ በኋላ ደግሞ ክህነት ብቻ ያላቸው ሳይሆኑ ደግሞ ግብረ ገብ ካህናትን የምናፈራ ይሆናል። እግዚአብሔር ይርዳል። የመጀመሪያው የፕሮጀክቱ ዓላማ ይህ ነው። ሁለተኛ አሁን በአዲስ አበባ በአጠቃላይ በሰንበት ቤቶች ማደራጃ የተዘጋጀ ስርዓተ ትምህርት አለ። ከአንደኛ ክፍል እስከ 12ኛ ክፍል ድረስ ሰው እያንዳንዳችን ወንድሞቻችንን፣ እህቶቻችንን፣ ልጆቻችንን ወደ አስኳላ ትምህርት እንልካቸዋለን አይደል? እንዲማሩ ነገ የሆነ ነገር መቀየር ይችላሉ ተብሎ እንደ ቤተ ክርስቲያን ደግሞ በአስኳላ ትምህርት አንደኛ ክፍል ሲገቡ በመንፈሳዊ ትምህርት አንደኛ ክፍል 12ኛ ክፍል ሲያጠናቅቁ የመንፈሳዊ ትምህርቱንም 12ኛ ክፍል እንዲያጠናቅቁ ተደርጎ ስርዓተ ትምህርት ተጨርሷል። እሱን ሙሉ በሙሉ በቤተ ክርስቲያን እንዲተገበር በሰንበታችን እንዲተገበር አስቻይ ጉዳይ ይፈጥራል። ሶስተኛው እስከ 12ኛ ክፍል ድረስ ካስተማርናቸው በኋላ እንዲሁ አንበትናቸው። ከዛ በኋላ መንፈሳዊ ኮሌጅ በቅዱስ ሲኖዶስ ፈቃድ በዛው ሰንበት ትምህርት ቤት ውስጥ እንዲገነባ እንዲጀመር እናደርጋለን። የኮሌጅ ትምህርታቸውን ከጨረሱ በኋላ ልክ እንደ ሐዋርያት ወደ ዓለም ኩሮ ማህሩ እንደተባለው ማለት ነው ወደ ዓለም ልከን እያንዳንዱ ሰው ለክርስቶስ ደቀ መዛሙርት እንዲያደርጉ የጥሪ ስራ የሐዋርያነት ስራ እንዲሰሩ የተልእኮ አገልግሎት የምንሰጥ ይሆናል ማለት ነው። በአዲስ አበባ ውስጥ እንደ ሀገር ካሉ 2 መንፈሳዊ ኮሌጆች ላይ ተጨማሪ እንዲሆን ታስቦ የተዘጋጀ ፕሮጀክት ነው። ሌላኛው በቤተ ክርስቲያን አሁን በዋናነት 2 የ24 ሰዓት አገልግሎት የሚሰጡ ቴሌቪዥኖች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እና የማህበረ ቅዱሳን። ይህ የሰንበት ትምህርት ቤቱ ፕሮጀክት ሙሉ በሙሉ ሲጠናቀቅ በዋናነት መሰረት ማፉኘት ነው። ልቤ ማፉኘት ነው። ወላጁን ይበላል። አንተ ባትሆን ኖሮ የኔን ጥጋብ ማን ይችላል? ማን ይችላል ሊያግድ ደርሶ የልጅነት ንጹሕ ነፍሴ ሜዳ ቀረ ተድበስብሶ። እድገት የሚባል አንዳች የለኝም ተዘርቻለሁ ከሰው መካከል። አፈር ሊበላው ተቃርቧል ነፍሴ ከዛሬ ነገ ሳልስተካከል። ሰላምን ነው የምጸበለው የሞት ሞቴን ከርቤት አጣንኩ። እስከ መች ነው የምቀጥለው እንደ ጅማት እየቀጠሉ ትእዛዝህን ትቼ ያልታዘዝኩትን በልቼ አፍረት ይዞኛ ቅርቅሬ ደረስክልኝ አምላክ ክብሬ። ቆይ እስኪ ንገረኝ መልስልኝ የኔ ጌታ። ጉንጭ ስሞ ለሚሸጥ ሰው ዛሬም ድረስ አለህ ቦታ። ታምነዋለህ እንደ በፊት ትሆናለህ ለእርሱ ጥላ። አልክድህም ብሎ የሚክድ የገባውን ቃል ለበላ። አድናለህ ከእንቅፋት ትሸኛለህ ነገረኛ። እናት አባት የረገመው ጓዝ ያልያዘን መንገደኛ። እኔ እኮ ነኝ የሸሸሁኝ ከመንጋዬ የጠፋሁኝ ካንተ በረት። እኔ እኮ ነኝ ሰው ማለት። ኧረ እባክህ የኔ ጌታ አነስኩብህ ከጠበታ። ካንተ ርቄ መሄጃ አጣሁ ኧረ እንዳልቀር እንደወጣሁ። ዝሙት ሆኗል ለእኔ ድሌ ለይምሰል ነው ልጅ መባሌ። ነገር ሁሉ ጠሞብኛል ተሰባበርኩ ይበቃኛል። ልቤ ሁሉ ደነደነ አልተሻልኩም ካላመነ። ኧረ እባክህ የኔ ጌታ አነስን እኮ ከጠብታ። ካንተ ርቀን መሄጃ አጣን ኧረ እንዳንቀር እንደወጣን። ኧረ እባክህ እግዚአብሔር ያክብርልኝ። መሸሸጊያም የለኝ ምሕረት መጠጊያ ዋሻ ካልሆነች ግጥሙን ላቀረበልን ወንድማችን እግዚአብሔር አምላክ ቃሉን ያሰማልን።
ይጠብቅልን። መልካም የአገልግሎት ጊዜን ይስጥልን። የኦርቶዶክሳውያን ድምቀትና ውበት ከዚህ ጋር እያየሁ ነው። እግዚአብሔር አምላክ የከበረና የተመሰገነ ይሁን። አምላካችን እግዚአብሔር ከፍ አድርጋችሁ